ሰላም ባለፈው የዩቲዩብ ቪዲዮአችን ሊናክስ አጠቃቀም አይተን ነበር። ዛሬ ደግሞ አጫጫኑን ያሳያችኋለሁ ብዬ ነበር። አጫጫኑን አብረን እንመለከታለን። ነገር ግን ሊናክስን ጭኜ ሳይሆን እንድትጭኑ ማሳያችሁ ስለጫንኩት ዊንዶ ላይ ገብቼ ምናምን እንትን እንዳለ ደግሞ መጠቀም ከሊናክስን ብቻ ስለሆነ መጫን አልችልም። ግን እናንተ እንድትጭኑት አካሄዱን ያሳያችኋለሁ። ስለዚህ እንጀምር። መጀመሪያ እንደገባን ብለን ሰርች የምናደርገው ካሊ ሊነክስ ዳውንሎድ ብለን እንጽፋለን። ፊት ለፊት የሚመጣልን ጊት ካሊ የሚባል ሳይት እንትን አለ የራሳቸው። ከዛ እሱ ላይ እንደገባን አሉ ቨርቹዋል ማሽን ኢንስታለር ኢሜጅ ላይቭ ቡት የተለያዩ አሉ። እነዚህ በሙሉ የምንጠቀምባቸው ናቸው። ስለዚህ ዛሬ የምናየው ላይቭ ቡትን ነው። ላይቭ ቡትን ለመጠቀም ፍላሽ ያስፈልጋቸዋል። ከ8 ጂቢ ያላነሰ 8 ጂቢ ቢሆንም ችግር የለም። ከ8 ጂቢ በለጥ ቢል ችግር የለም። ስለዚህ ግን ቀጥታ እንዳገኘነው አናወርደውም። ባይታችንን እናወራለን። 64 ቤት አሉ፣ ከ64 በታች አሉ። እነሱ እናያለን። የኛ 64 ከሆነ እናወርዳለን። ከዛ ላይቭ ቡት ከወረደልን በኋላ እንዴት ነው ወደ ዩኤስቢ ሴንድ ብናደርገው? ልክ እንደ ኖርማል ምናምን ፋይል ውስጥ ገብተን ኮፒ አድርገን ወይ ደግሞ ሴንድ ቱ ሙቭ ቱ ምናምን ብለን ሳይሆን አሉ የራሱ ሩፈስ ይባላሉ። እዛ ላይ ገብተን ደግሞ ቼክ እናደርጋለን። አሁን እዚህኛው የቅድም ያልኳችሁ 64 ባይት 86 ምናምን እዚህ ጋር ይችኛውና ይችኛው ይሄ አርም በ64 ነው ይሄኛው በአርም ማለት ነው። ከዛ እዚህ ጋር ሁለቱ አሉ። ሩፈስ ላይ እንግባ። ሩፈስ ብለን ሰርች እናደርጋለን፣ ይመጣል። ያው እንደምትመለከቱ ነው። ሲከፍቱላ ክሬት ቡቴብል ምናምን ብሎ ነው የሚጀምረው። ይህንን ስታወርዱ በባይት ነው። ከዛ እንደምትመለከቱት እንዳወራችሁት እንደዚህ አይነት ሰርቪስ ነው የሚያሳያችሁ። እዚህ ጋር ይሄ ዲቫይሳችሁ ላይ የምትመርጡት የፍላሻችሁ ኔም ነው። እዚህ ጋር ደግሞ ቡት ሴሌክሽን ይላል። ይሄው እዚህ ጋር ነው የሚያሳያችሁ። ዩቡንቱን ነው የመረጠው ዩቡንቱን። ከዛ እዚህ ጋር ሴሌክት ከዛ መምረጥ ትችላላችሁ። የፍላሻችሁ 64 ጂቢ ከሆነ ለሊናክስ 32 ጂቢ ስጥ ማለት ትችላላችሁ። ስታተሱ ላይ ማለት ነው። ስታተሱ ላይ ምናምን ያሳያችኋል። እዚህ ጋር ደግሞ ሬዚስተንት ፓርቲሽን ሳይዝ እዚህ ላይ ነው የሚመርጡት። ከዛ ይሄንን ካራችሁ ጋር ስታርት ስትሉት ቀጥታ ወደ ዩኤስቢ ትራንስፈር ማድረግ ይጀምራል። እና የማማርጣችሁ ነገር አለ። ፍላሻችሁ ላይ ደግሞ የሚፈልጉት ፋይል ካለ ኮፒ አድርጉት ይጣፋል። ከዛ እዚህ ጋር ኦሪጂን እዚህ ጋር ዶት ኤክሲ እዚህ ጋር 86 እዚህ ጋር 64 ያሳየናል። ይሄንን ካወረድን በኋላ ቀጥታ ከላፕቶፓችንን ሸዶውን እናደርጋለን። ፍላሻችንን ሸዶውን ካደረግን በኋላ ፍላሻችንን እንሰካና እናወራለን። ከዛ ጉግልን መጠየቅ ነው። ሞዴላችሁን አስገብታችሁ ቡት የምናደርግባት ኪ ምንድናት የምትባለው F10 F9 ምናምን የሚባሉት ትጠይቁታላችሁ። ከዛ ፍላሻችሁን ሰክታችሁ ላፕቶፓችሁን አብታችሁ የእናንተን ቡት ኪ መንካት ነው። ከዛ ያመጣላችኋል እሱ። ከዛ በኋላ መጠቀም ነው። ካሊ ሊናክስ ሰራ ማለት ነው። ካሊ ሊናክስ አጫጭሩን ዛሬ ካየን ደግሞ ካሊ ሊናክስ ላይ ደግሞ እንዴት ነው በቀላሉ አንዳንድ ነገሮችን የምናወርደው የሚለውን ደግሞ እንይ። ካሊ ሊናክስ ላይ አሉ በተርሚናል ማውረድ እንችላለን፣ በብራውዘራችን ማውረድ እንችላለን። ተርሚናላችን ላይ ለማውረድ የምንጠቀማት ኤፒቲ ኢንስቶል የምትባለው ናት። ኤፒቲ ኢንስቶል አንዳንዴ ኤፒቲ ኢንስቶል ብለን ኤረር ምናምን ሊያመጣብን ይችላል። እንደዚህ አይነት ኤረር ከመጣብን ብዙ እንትን ማለት አያስፈልግም። ሱዶ የምትባለው ኮማንድ በቃ ሃይ ሌቭል ሩት ሌቭል የሚባለው ነው። ሱዶ ደግሞ መጠቀም ካልፈልጋችሁ አሳይ ሱዶ ከምንል ደግሞ ካላችሁ ሱዶ ኤስዩ ስትሉ ወደ ሩቱ ፋይል ይወስዳችኋል። ወደ ሩቱ ፋይል ይሄው አሁን ከትንሽ ጊዜ በኋላ ይወስዳል። ከዛ በኋላ እዛ ላይ ከተጠቀምን ሱዶን ሳንጠቀም የትኛውንም ስራ መስራት እንችላለን። እንደምታዩት ይቺ በፊት ዩዘር ነበር የምትለው አሁን ሩት ሆናለች።
አሁን የፈለግነውን ነገር ሱዶ ሳንጠቀም መስራት እንችላለን። አሁን በኖርማል እንትን ነገርና ነው ሱዶ apt ኢንስታል እንልና እዚህ ጋር የምንፈልገው ነገር እንጠይቀዋለን። ለምሳሌ ስክሪን ሪከርደር ከሆነ እዚህ ጋር እንጽፋለን ሲምፕል ስክሪን ሪከርደር የሚባል ከዚህ በፊት ይሄንን ጽፋችሁ ኢንተር ስትሉት እኔ አሁን ከዚህ በፊት ስለጠየቀኝ ችግር የለም። አያችሁት ከዚህ በፊት ስላወረድኩት ኤረር አንኤብል ቱ ሎኬት ፓኬጅ ሲምፕል ሪከርደር ይላል ስላወረድ ነው ብቻ ማለት ነው። እና ደግሞ እዚህ ጋር ኢንስታሌሽን ማስጀመረን አርታብለን ደግሞ እዛ ጋር ኢንስታሌሽን ማስጀመር አንችልም። ያኛው የምናስጀምረው ኤረር ይሆንብናል። ስለዚህ ይሄኛው እስከሚጨርስ መጠበቅ አለብን። እና ደግሞ እንዴት ነው አፕዴት እንዴት ነው አፕግሬድ የምናደርገው ካሊ ሊነክሳችንን ልክ እንደ ዩቲዩብ ራሱ አውቶማቲካሊ አይመጣም። ይሄው ራሱ አውቶማቲካሊ አፕዴት ያደርጋል። ይሄው እዚህ ጋር በራሱ መንገድ ሱዶ apt አፕዴት እንለና ኢንተር እንላለን። ይሄው አሁን አፕዴት ያደርጋል። አፕዴት እና አፕግሬድ በጣም ይለያያል። አፕዴት አዲስ የመጡትን ያስቀምጥልናል፣ ለስራ አያውልልንም። ሱዶ አፕዴት ካደረግን በኋላ ነው አፕግሬድ ማድረግም ያለብን። አፕዴት ስናደርገው ፊት ለፊት ያስቀምጥልናል፣ በቃ አፕግሬድ ማድረግ ያለብን ማለት ነው። እና አፕዴት ካለን በኋላ ደግሞ እንዴት ነው እየመረጥን ነው ወይ የሚለውን ደግሞ ፋይሉ ይሄንን አፕግሬድ ሳይሆን እንደ አጠቃላይ ሱዶ አሁን ላሳያችሁ apt አፕግሬድ ብቻ ብዬ ምን አይነት ኤረር ነው አያችሁት? unable to access the dpkg from their log ይሄንን አክሰስ ማድረግ የሚችለው ሩቱ ነው። በቃ ሱዶ ብለን ደግሞ ተጠቅመን እንየው። ሱዶ apt አፕግሬድ ይሄው በምትመለከቱት መልኩ እዚህ ጋር ያሳየንን ኤረር ደግሞ እዚህ ጋር ያሳየን። ይሄው አፕዴት የሚሆኑትን ነገሮች እዚህ ጋር ያሳየናል። እዚህ ጋር ደግሞ የስኦር ነው። አሁን ካፒታል ሌተር የሆነችው ዋይ ናት። ዋይ ሳንል ኢንተር ብንነካ በቃ ወይን ዲፎልት ይወስዳታል። ኒው ግን ደግሞ ከሆነ ኤንን ነክተን ነው። ስለዚህ ለጊዜው ስለሚቆይ ኤን ብለን እንውጣ። ዋይ ካሉ በቃ አውቶማቲካሊ አፕዴት ያደርገዋል። ስለዚህ ዊንዶው ላይ የምናደርጋቸው ነገሮች እዚህ ላይ በቀላሉ ተርሚናልን ብቻ በመጠቀም መስራት እንችላለን ማለት ነው። እና በቀጣይ ደግሞ ጌም ምናምን የሚያስፈልጋ ካሊ ሊነክስ ላይ ጌም ምናምን ካሊ ሊነክስ ላይ በቃ በብዛት ለጌም ለጌም አይውልም። በብዛት በጣም የሚጨናነቅባችሁ በጣም። ስለዚህ ለጌም ምናምን ሳይቶች ላይ ይላችሁ መጫወት ትችላላችሁ። ስለዚህ በቀጣይ ቪዲዮ እንገናኛለን። እና በብዛት ሰው የሚመስለው ኢትካል ሃኪንግ ምናምን ሲባል በቃ ፊልም ላይ እንደምናየው ሁሉም ነገር ከዜሮ ነው የሚጀምረው ሁሉም ነገር። አሁን ደረጃ ስንወጣ ከመጀመሪያ ነው እንጂ ከ10ኛው ጀምረን። ስለዚህ ከዜሮ ጀምረን እና ፊልም ላይ የምናየው ነገር በቱል የራሱ ቱል አለ፣ ሲማትሪክስ የሚባል አለ። ይሄንን ረን እናደርገዋለን። በቃ ፓስዋርድ ክራክ እየተደረገ ነው አለቀ። ግን ይሄ ሪል አይደለም። ፓስዋርድ ክራክ እየተደረገ ሳይሆን ለእንትን በኖርማል ለፊልሙ ሲባል ስፕሊት ያደርጉታል ምናምን በቃ ግን አይደለም። ከዜሮ ፋይል ክሬት ካደረግ ነው መጀመሪያ እንጂ ፓስዋርድ ክሬት ከማድረግ አይደለም መጀመሪያ ያለብን። ስለዚህ ቀስ በቀስ እያልን ወደዚህ ሌቭል እንመጣለን። በቀጣይ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ላይክ፣ ኮፒ ሊንክ ማድረጋችሁን እንዳይረሳ።